ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብን ብር ላወጣ ወደ ባንክ እየሄድኩ ነው ማለት ነው። ቦርሳዬን ይዣለሁ፣ ያው እዚህ ይዣለሁ ማለት ነው። ጸጉሬ ምንድነው? ይሄ ጸጉሬን ደግሞ ትናንት የተሰራው ጸጉር ቤት የምማርበት ቦታ አሁን ሂጄ ብሬን አወጣለሁ። ከዛን ቃል የገባሁት አለ እሱን ሰጣጣለሁ። ከዛም በኋላ ለበዓል ይገዛዛል ማለት ነው። እና እንሂድ አሳያችኋለሁ። ሩን አውጥቼ አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባንክ ብሬን አውጥቻለሁ። አያችሁት? የዩቲዩብ ብር ነው ይሄ። ዩቲዩብ ከፈለኝ እኮ ሆነ ከፈለኝ። ዋናው መምጣቱ አካውንቱ ላይ መግባት እና አሁን ነይ ውሰጂ። ሂጅ አውጥቼ መጣሁ። ሂጅ አውጥቼ መጣሁ። 11,700 ብር እንደ ሰው በምንድን ነው ታዲያ? እስካሁን እንደው ዶኖ መስራት ነበረ ማኛ ችላል ቢሰራ ነው ከዚህ በላይ ነበር ማለት ነው። እና ሰራ እንደ ይሄው አካውንቴ ላይ ገብተው እንደ ይሄ እሱ ብር ታዲያ እና ትክክል ከፍሎ ይሄ የዩቲዩብ ብር ነው። እሺ አያችሁ፣ በሉ ሰብስክራይብ አድርጉኝ። ሰብስክራይብ አድርገው። አሁንማ እሰራለሁ። እቴቴቱ ብና ታዲያ ምን ተሰማሽ? ነይ ደስ አላለሽም? 1 2 3 4 እውነት 1 2 3 4 እንደ እውነት ይከፍላል። ሰው ቴሌቪዥን እንትን በእንትን የሆነ አዲስ አበባ ገብቶ የሚኖረው በይቱ አይደል እንዴ? መኪና በመኪና ነው። 1 2 3 4 5 ላውም ቀኑ አልፎብኝ በ4 ቀን ውስጥ ነው አካውንቱን ራሱ የሞላሁት። ስም ምናምን የሞላሁት 4 ቀን ሲቀር ነግራሽ ነው። ሙይ ብለውኛል። አቆዩ ሙይ እንትን እሺ ብርሽ ሞልቶ ስለሆነ አካውንትሽን ቶሎ ሙይ አሉ። ከዛ ነው አካውንቱን ሞላ ነው ብሩ ሲሽው ነይነ ካኪ ወስቲ ያ የለፋሽበት እና ይሄ ነው ይሄ ብር ነው ሲጀመር። ሰው እኮ ከ500,000 በላይ አይደለም የሚያገኘው። እንደ ዶንኪቲው 1 ሚሊዮን አግኝቼ አላውቅም፣ ግን ከ600,000 ብር በላይ በታች አግኝቼ አላውቅም ብሏል። ከ600,000 በየወር እንዴ እነ ፋኒ የሚባሉ ሳምሪ እና ፋኒ $1,200 አሁን ይሄ 66 ብር ቀረጥ ቆርጦኝ 66 ብር ከ45 ሳንቲም ነው ለኔ ገቢ የሆነው አካውንቴ ላይ 11,700 ብር። እኔ እሑድ ቀን አካውንቴ ስጎረጉረው እኔ አልገባል ይመስለኛል። እንደውም ብር ያጎደለብኝ መሰለኝ፣ አጉድሎብኝ ወደዛኛው ወር የተላለፈ መሰለኝ። እንደውም ቪዲዮ አልሰራውም ከዛ ወዲህ። ከዛን ሳይ እንትን አለ ምንድነው 66 ብር ብቻ ቀረ። ወይ እናት ነኝና እንደውም ከፍለኛል ብዬ ስጠብቅ ቀነሰብኝ እንዴ ብዬ አረ እንደው ቶሎ ሰብስክራይብ አድርጉ። ቆይ ልንገርሽ። ከዛን አካውንቴ እንደዚህ ቁጭኩና ሁለት እንደዚህ ቁጭኩና ቀሪ ብሬን ለማየት እንዲህ ነካክቼ እንዲህ ስል 11,000 ብር ምናምን ተርፋለ እንዴ 11,000 ብር ከየት መጣልኩና ዝም አልኩና የሰው ብር ተሳስቶ ገብቶ ይሆናል ብዬ ዝም አልኩ። ከዛን ሳየው ቀጥታ ነው የሚገባው አካውንት ቀጥታ እንትን ሜሴጅ ገብቶልሻል ምናምን የለም። ከዛን በሱ አረ ሜሴጅ ይልኝ
ብር አለ ግን እንትን አላለም። ምን አውቃለሁ ሚሴጅ ይልኛል አልኩት በሱ ግን ሴንት ይላል። ይኸው ገብቷል እኮ አንቺ ያምሻል ሴንት እያለሽ እኮ ነው አለኝ። ከዛን ሄድኩና አዳማ እንትን ማናጀሩ ከገባውና አካውንቴ ላይ እዚህ የስልኩ ተሳስቶ ከሆነ ብዬ አካውንቴ ላይ እንትን በልልኝ አልኩት። ቀሬን ብሬን ጻፍልኝ አልኩት። ቀሬ ብሬን ሲጽፍልኝ እስከዚህ ነው ብር። ከዛ ልጄ ነው የሮጥኩት። እንዲህ አላልኩትም ብቻ እንደ አሁን ያመንኩት እንደሚከፈል እኔ እንደው እንደዛ ለፍቼ እኮ እንደው የፉገራ ቁጠባ እንደዛ ቆጥቡ እያሉ እንደዛ ነው መሰለኝ። አራት አምስት በቃ የቆጣ ሰራበት ስራ ነው ማለት ነው። አለው ስራ ተፈቷል። አዋ እንዴ ከስራ ነው እንዴ ስራ አይደለም። እኔ አናዶኝ ትቻለሁ። ሲጀመር ቪዲዮ መስራት ያውንም ያስቀረብኝ መስሎኝ ጠብቄ ነበራ። በዚህ ወር ሙይ ብሎኛል። እንቺ ውሰጂ ብሩን እና የኛ ቤተሰቦች ይሄንን ይመስላል። አሁን ቶሎ ቶሎ እንመጣለን ማለት ነው። እንመጣለን። ትሰሪያለሽ? ትሰሪያለሽ? ኧረ ሰራል እንግዲህ ለጉዳይ ተፈልጎ ነው ማለት ነው። ያው እንደዚህ ብር ትዝቃላችሁ ምንም ሳሰሩ ለፍለፋችሁ። እናቴ ሰው ባዶ እጁን ከአረብ ሀገር ባዶ እጁን መጥቶ እኮ ቤት የሰራ አለ እና እኔን ተሰማሽ? ደስ ብሎሽ? አሁን ደስ ብሎኛል። አሁን ዛሬ ጠዋት ማታም ነው የምሰራው። ሰብስክራይብ አድርጉ። ቆይ ገመቹ ረጅራ ሙጫ ገመቹ ረጅራ 25 26 27 29 30 31 32 33 34 እንዲህ ለመቁጠር እናቴ ያበቃን ዘበሩ ተመስገን። አንድ ስራ የሌለው ሰው እንደው ሰርቶ ራሱ 10,000 11,000 ካገኘ ራሱ መቼ አነሰው? በየወሩ ሰው ለ3,000 ያለ የሚለፋ ግን ድራማ እንትኑም ከበዛ ከዛ በላይ ነው እንዴ? እስከ 600 እያልኩሽ እንዴ? እስከ 1 ሚሊዮን እያገኘው ነው አይደል እንዴ? እቺ ዝም ብላ የመጫ ግርማ ሆነን ብናገኝ ይሻላል። ብር ያመጣል። ይሄ ብር ቆጠራ ደግሞ ይኸው አመንቀራስ ነው ተረከብዴ ይልመድብሻ በየወሩ መዛ ያዩነ ሰብስክራይብ ያደረጋችሁን አዎ እነሱ ስላዩ ነው የማይከፋ የተከፈለ
ስለዚህ በሌላ ቪዲዮ እንገናኛለን። እንገናኛለን። እንዝቃለን ወይ